ሰላም ሰላም፣ ውድና የተከበራችሁ የሀይሚ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት የተመር ጠላ ነው። እንደምታዩት ከበዙን አሳረረዋለሁ ማለት ነው። በደንብ ማረር አለበት፣ ድርቅ ማለት አለበት። እና ያው እዚህ ጋር የምሰራበትን እያጠንኩ ነው። ያው ለሽታው ነው ማለት ነው። ቀጥታ ወደ አሰራሩ ነው የሄድኩት፣ ምክንያቱም ቪዲዮን እንዳይረዝምባችሁ። ያን ያክል ብዙም አልቆራረጥኩትም፣ ምክንያቱም ሁሉንም እንድታዩት ስለፈለኩ ማለት ነው። ከዛ ያደረግኩትን ከቦዝ እንደዚህ ልክ እንደ ሀገራችን ጠላ ቂጣ ቆራርሸዋለሁኝ ማለት ነው። አሁን ወደ አሰራሩ እንሄዳለን። በዚህ መልኩ ቆራረጥን በኋላ ማለት ነው። ከዚህ ጋር ተምር አለኝ፣ 2 ፈናጅል ስኳር፣ 1 መለጋ፣ በትንሿ ማንኪያ እርሾ አለኝ ወይም ካሜራ ማለት ነው። ከዛ እዚህ የሚሰራበት እቃ አለኝ። ሁሉንም ማደባለቅ ነው። ስኳሩና እርሾውን አደረግኩኝ። እዛ ተምሬን አደረግኩ። እዚህ ጋር ከብዙ ይሄ ድርቅ ማለት አለበት፣ እርጥበት መኖር የለበትም ሽቶቼ። ከዛ ለብ ያለ ውሃ ነው የምንጨምረው። በጣም የሞቀ መሆን የለበትም። ያው ትንሽ ብርዱን ለቀቅ ያደረገ ውሃ ቢሆን ጥሩ ነው። ከዛ እንደዚህ አድርጌ በእጅ ነው ማሸው። ጓንት ለምን አለበሽም እንዳትሉ፣ ያው እንግዲህ ጠላ ሲሰራ በሀገራችን ጓንት አይለበትም። ያው እናቶቻችን ሲሰሩ ማለት ነው። እንደዚህ ነው። ሰው እሱን አልለቀኩም፣ እንግዲህ ባህሌን አልለቀኩም። ለዛ ነው። ከዛ እንደዚህ አድርጌ ከ2 ሰዓት ወይም 3 ሰዓት ያክል ከድኛ አስቀምጠዋለሁ። ይህ እንግዲህ ከ3 ሰዓት በኋላ ነው። አሁንም በደንብ አድርጌ አሸዋለሁኝ ማለት ነው። ምክንያቱም መታሸት ይወዳል ታውቃላችሁ። ለዛ ነው። እና አሁንም በደንብ አድርጌ አሸዋለሁ። ተከታተሉ። ከዛ እንደዚህ አድርጌ ትንሽዬ ውሃ ጨምሬበታለሁኝ። ትንሽ ወፈር ብሎ ስላገኘሁት ትንሽ ውሃ አስፈለገው ጨመርኩበት። እና ይሄንን ከድኜ ደግሞ ለ2 ቀን ወይም ለ3 ቀን አስቀምጠዋለሁ ማለት ነው። እንግዲህ ውዶቼ እንደዚህ የሚያምር ኮለል ያለ ጠላ ወጥቶልኛል ማለት ነው። አያችሁት እንዴት አባቱ እንደሚያምር። የእውነት ሽታው ራሱ ጣዕሙ ልነግራችሁ አልችልም። በጣም ነው ደስ የሚለው። ሰርታችሁ ሞክሩት። ጠላ አምሯችሁ ዝም ከማለት እንደዚህ አድርጋችሁ፣ በጣም ቀላል ነው። ሰርታችሁ ሞክሩት እላችኋለሁ ውዶቼ። እዚህ ጋር የሚታያችሁ ዘቢብ፣ እንደገና ደግሞ ትንሽ ይኸውላችሁ ውዶቼ፣ ፎቶውን አስገብቼላችሁ እነዚህ ናቸው የጨመርኩት። እና እንደዚህ ቆንጆ አድርጌ ያዘጋጀሁትን ጠላ እንግዲህ እንቅዳ እስኪ። የእውነት በጣም ነው የወደድኩት። በጣም ነው የሚጠማው ማለት ነው። የእውነት የሀገራችን ጠላ በሉት። ያመራችሁ ዝም ከማለት ሰርታችሁ ተጠቀሙት እላችኋለሁ። እንግዲህ ይህን ያክል እኔ ጠጥቻለሁ። ብዙ አልጠጣም፣ ምክንያቱም ያሰክራል። እንደ ቀላል እንዳታዩት፣ የእውነቴን ነው የምላችሁ። በጣም ኃይለኛ ጠላ ነው እና ከትንሹ ጠጡ እሺ። እንዳትሰክሩ ደግሞ መዳን ቤት እና ውዶቼ፣ የዛሬ ቪዲዮ ይሄንን ይመስል ነበር። ላይክ ሰብስክራይብ አትርሱ። አበረታቱኝ። አዲስ ጀማሪ አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ባይ